አንተን ስለሚመስል ያለችው እውነትም ሰይድ እንግዲህ አሁን ተጠራጥራ አላወጣችም። በዚህ ሰይድን መስሏት ግን በቃ ምንም አላለችም። ይሄን ምስኪን በሄድሽበት ፌንት መንቀል፣ በሄድሽበት በጥፊ መማታት ወይ ምን ይሻልሻል? እውነት አጣሪ ያዩ እውነቴን ነው የምልሽ አጣሪ። እኔም በዛው የልጆች ነገ እህት ወንድሞቻቸውን ሳያውቁ እንዲያድጉ አልፈልግም። አንቺ ታጣሪያለሽ፣ እኔ አስታውቃለሁ። ከልጆች ጋር እየዞርኩኝ ትንሽ አደግ ሲሉ ማለት ነው። ግድ ነው እህት ወንድም መታወቅ አለበት። በዚሁ አጋጣሚ ወልዳችሁ የደበቃችሁ ሰዎች ሲያድጉ ችግር ነው፣ አስታዋውቁ። እንደውም የራሳቸው ጉዳይ ልጆቹ። እኔ የራሴን ህይወት ልኖር ብል አዩ ጋር ልጆቼ ምን አይነት ህይወት እንደሚኖሩ ሳስበው ያመኛል። ስለዚህ ቢቀርስ ያውላ ነገር ቀርቶ አንተ ምን ላታገኘ ነገር አንዴ ሱመያን አገኘኋት አንዴ ምናምን እያልክ በቃ ተውኝ። እኔ እዚህ ጋር አቁሙ ማለት ነው። በቃ ሱመያን ላታገኘ ነገር አገኘኋት አላገኘኋት እያልክ አታውራ። ተው በቃ። አሰላሙ አለይኩም ወራህመቱላህ። አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዳትቆጡኝ እንደዚህ ለምን አልሽ ብላችሁ በጣም ደስ ስለሚለኝ እወደዋለሁኝ። ሰላም ውድ ሀገሬ ልጆች፣ ሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛው። ኢሲዮ ከተገባ ማለት ጀመረ ሲያናድድ። ኤኒዌይ እኔ ማስተላለፍ የምፈልገው ለሱመያ ማለት ነው። ማስተላለፍ መናገር የምፈልገው ምን መሰላችሁ ውዶቼ? ከዚህ በኋላ በእነሱ ባትመጣ ንቃቸው ማለት ነው። የራሷን ስራ ብትሰራ አሁን ራሷን ደብቃ ስለሆነ ምናልባት እንዴት እንደምትኖር ከተናገረች ሰይድ ሊያገኛት ይችላል። ወይ ብትወጣ ወይ እዚህ ነኝ ወይ እዛ ነኝ ካለች ሊከታተላት ስለሚችል እሱን ማሳወቅ ስለማትፈልግ ይመስለኛል አንድ ቦታ ራሷን ቁጭ አድርጋ ስራዋን እየሰራች ያለችው። ግን በቃ ነቃ ብተዋቸው ጎበዝ ነች፣ ጀግና ነች። በቃ ንቀሽ ታያቸውና የራስሽን ስራ እየሰራሽ እንይሽ፣ እንወድሻለን፣ እናከብርሻለን ለማለት ያህል ነው። ከዚህ ቀጥሎ ግን ማስተላለፍ የምፈልገው ለብሔርተኞች ማለት ነው። አንዳንድ በጣም መልካም ሰዎች በጣም ኮመንት የምትጽፉልኝ በጣም ላይክ ሰብስክራይብ የምታደርጉኝ ለእናንተ ለሁላችሁም በጣም ነው የማመሰግነው። በጣም ነው የምወዳችሁ። ቴንኪው። ከዛ በኋላ ግን አንዳንድ ብሔርተኞች እኔ ይውላችሁ ኮመንት ትጽፋላችሁ። ገባችሁ? በመጀመሪያ የምትጽፉትን ማላነበው በማላቀው ቋንቋ ስለሆነ የምትጽፉት። ሲቀጥል ደግሞ እኔን አሁን ላይክ መታችሁ አይታችሁ አንቺ እንዲነሽ ብትሉኝ ኢትስ ኦኬ፣ ችግር የለብኝም። እንደዛ ብላችሁ ኮመንት ብትጽፉ ምናምን አይቼው ምናምን ላሽለል እችላለሁ። በብሔር መታችሁ ግን ዩቲዩብ ላይ ገብታችሁ ብትጽፉ እናንተን ይውላችሁ እገላችኋለሁ። ገና ልጽፉ ስትሉ ፈጣሪ እጃችሁን ይቁረጠው። እኔ ዘረኛ አይደለሁ፣ የሸገር ልጅ ነኝ። ምንም በጥብጣችሁ ብታጠጡኝ ራሱ ስለ ዘር አይገባኝም፣ ሊገባኝም አይችልም። ሞከርኩ እስቲ እንደ ሰው በዚህ ደረጃ የሚባላው ሰው በዚህ ደረጃ የሚጣላው ሰው እርስ በርስ የሚጋደለው በብሔር የተነሳ ምንድነው ብዬ እኔ ራሴ አንዳንዴ እስቲ እንደናንተ እንደ ጥንብ ዘረኞች ለመሆን ለማወቅ ሞከርኩኝ፣ ግን አይገባኝም። ሸገር ላይ ተወልዶ ያደገ ሰው ምንም አይነት ስለ ዘረኝነት ምናምን ነው ተከባብሮ የኖረ ሰው ነው። እና አለመማራችሁ የአይምሮ ድሃ መሆናችሁ ስቲል ላይክ እችን ለምታከል ጊዜ በጣም አጭር ጊዜ ነን እዚች ዓለም ላይ ኖረን ምናልፈው። ለዚህ ጊዜ ሰውን ከሰው ከፍ አንድን ብሔር ከአንድ ብሔር ከፍ አንድን ብሔር ከአንድ ብሔር ዝቅ ለማድረግ የምትጥሩ በጣም ላይክ ሞታችሁ እናንተ ማለት ምን መሰላችሁ? የሞተ አህያ ናችሁ ኦልሬዲ ማለት ነው። ሞታችሁ ነው የምትንቀሳቀሱት። አይምሮአችሁ ዜሮ ድሃ የሆነ የማያስብ በቃ ዝም ብሎ አካላችሁ እንዳሻንጉሊት ይንቀሳቀሳል እንጂ ኦልሬዲ ሞታችኋል። በጣም ላይክ ቆሻሻ ናችሁ። እንደናንተ አይነት ሰው ሲያጠፋ ጥፋቱን አይታችሁ ነው ይሄ ሰው አጥፍቷል ትላላችሁ አይደለ? በጥፋቱ ማለት ነው። ለምሳሌ ምንም ይሁን ሰው ሆነን ስንፈጠር እናጠፋለን። ሰውነቱን ሳይሆን ጥፋቱን ነው እኛ የምናወግዘው። በቃ ያደረጉት ነገር ትክክል አይደለም። የእናንተ ብሔር ስለሆነ ሲያጠፋ ምንድን ነው የምትደግፉት? ጥፋቱም ትክክል ነው። ነገ ይሄ ሰው ልጃችሁ ላይ
እህት ወንድሞቻችሁ ላይ በእናንተ ሲመጣ ነው ህመሙን የምትረዱት። ስለዚህ እኔ ብሔርተኛ ማለት ነው ለእኔ ጥንብ ናችሁ። በጣም ነው የምጠየፋችሁ። አትገቡኝም፣ ልትገቡኝም አትችሉም። እንደ ሰውም አላያችሁም። ቆሼ ቆንቦሬ ናችሁ። እንደናንተ አይነት ሰው ሲያጠፋ አጥፍተሃል ነው የሚባለው። ከብሔር ጋር ከሆነ ነገር ጋር አትውሰዱት። ሰው ሲያጠፋ አጥፍተሃል ነው የሚባለው። እየመጣችሁ የሆነ ብሔር ኪንግ የሆነ ብሔር ማንም ከማንም አያንስም፣ ማንም ከማንም አይበልጥም። ሁሉም የፈጣሪ ፍጡር ነው። ሁሉም ሰው እኩል ነው። እኔ ማምነው በሰውነት ነው። እንደዚህ መሰዳደብ፣ አፍላፊ መካፈት ምናምን የምፈልግ ልጅ አይደለሁም። ለምን ክብሬን ስለምወደው። ግን ደግሞ በዘር መታችሁ ኮመንት ሴክሽን ላይ ብጽፉልኝ እናንተን ገና ልጽፉ ስታስቡ የዘረኝነት ኮመንት ልጽፉልኝ ስታስቡ ትገሙኛላችሁ። እንደ ሞተ አህያ የሞተ አህዮች ናችሁ። ገና ሳትጽፉ እጃችሁን ፈጣሪ ይቁረጠው። እንደናንተ አይነት ሴት ከሆናችሁ 90 ባላችሁ 90 ሴት ያግባባችሁ፣ እየደረደረ ያግባባችሁ። እናንተ ሰው አይደላችሁም፣ በሰው አታምኑ። ስለዚህ ክስል ያደርጋችሁ። ለእናንተ ላይክ ለምን የሚታዘንላችሁ ሰው አይደላችሁ። እኔ ሰውን በሰውነቱ ብቻ ነው የምናገረው። ሰው ስለሆነ አከብረዋለሁ። ሲያጠፋ ጥፋቱን ነው የምናገረው። የማንም ብሔር ደጋፊ አይደለሁም። የማንም ብሔር ተቃዋሚ አይደለሁም። አይመለከተኝም። ስለዚህ የመጣሽ አዳሜ ኮመንት ሴክሽን ላይ አትርመጥመጭ፣ ርምጥምጥ እዛው ስለ ዘር ልጽፊ እጅሽን እንዲህ ስትይ እጅሽን አላህ ፈጣሪ ቁርጥርጥ ያደርገልሽ። በየትኛውም ሃይማኖት ዘር ጥንብ ነው የሚባለው። ስለዚህ አትገቡኝም። ምንም ብላችሁ ብትጽፉ ሰው ኔጌቲቪቲ የሚናገር ሰው ማይሆን ኮመንት የሚጽፍ ሰው የአእምሮ ድሃ ስለሆነ ነው። እኔ ሳጠፋ ጥፋቴን አይታችሁ ነው እንዲህ እንዳይባልም ብላችሁ ስነግሩኝ ራሴን ላርም ላስተካክል እችላለሁ። ስድብ ከሆነ አእምሮአችሁ ውስጥ ያለው ስድብ ስለሆነ የምታውቁት ስድብ ስለሆነ ህይወታችሁ ሙሉ ኔጌቲቪቲ ስትበሉ ስለሆነ የኖራችሁት እሱ ነው። እሱ ደግሞ እኔ ላይ አይሰራም፣ ጉልበት የለውም። ጋይዝ እኔ ላይ አይሰራም፣ ምንም ናችሁ። ስለዚህ ጥንቦች፣ ዘረኞች እዛው ፈጣሪ ይግደላችሁ። ከሀገራችን ላይ ከሀገራችን ላይ ሂዱልን። አፈር ብሎ አፈር ያስበላችሁ። ጠኔ ብሉ። ይቅርታ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሶሪ ገደላችሁ። እንግዲህ ይቅርታ።